ዴድ የሞተ ማለት ነው። ሄድ ጭንቅላት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ሾርት ቫውል ቲምስ የሚለውን ነው የምናየው። ቀን 4 ላይ እንገኛለን። ከ1 እስከ 3 ያላያችሁት ካለ ገብታችሁ በደንብ እዩ፣ አዲስ እንዳይሆንባችሁ። አሁን እያሻሻልን በደንብ ወደ ማንበብና ወደ መጻፍ ስለሆነ የምንሄደው ከቀን 1 እስከ 3 ያሉት በጣም መሰረታዊ ነገሮች ስለሆኑ በደንብ እዩዋቸው። ቀን 1 ላይ 26ቱን የእንግሊዝኛ ሌተሮች ኤቢሲዲን እንዲሁም አብክድን እንዴት ሳውንድ እንደምናደርግ አይተናል። ቀን 2 ላይ ሾርት ቫውል ሳውንድስ የሚባሉትን አይተናል ማለት ነው። ቀን 3 ላይ ደግሞ ሎንግ ቫውል ሳውንድ የሚባሉትን አይተናል ማለት ነው። ስለዚህ ዛሬ ሾርት ቫውል ቴምስ የሚባሉትን እናያለን፣ ወይም ዲያግራፍ እየተባሉ ይጠራሉ። ይሄ ማለት ምንድነው? ሁለትና ከዛ በላይ የሆኑ ቫውል ሌተሮች በአንድ ጋር ሲመጡ ምን አይነት ሳውንድ ይሰጡናል የሚለውን በግልጽ እናያለን ማለት ነው። ቀጥታ ወደ ትምህርቱ እንግባ። የመጀመሪያው ኤና ኤ አብረው ሲመጡ እንደ ኤ ይነበባሉ። ኤና ኤ የሚል ሳውንድ ነው ያላቸው። ታስታውሱ ከነበረ ሾርት ቫውል ሌተር ላይ ኤ የሚል ሳውንድ ነበር የነበራት አይደለ? ስለዚህ ኤና ኤም አብረው ሲመጡ እንደ ኤ ነው የሚነበቡት ማለት ነው። ለምሳሌ ብሬድ ብሬድ። ስለዚህ ሬ ስትሉ ኤ የሚል ሳውንድ ያለ አይደለ በውስጡ። ስለዚህ ኤና ኤ የሚል ሳውንድ ነው ያላቸው ማለት ነው። ስለዚህ ብሬድ ናለ ማለት ነው። ትርጉሙ ዳቦ ማለት ነው። ኦኬ ዴድ ዴድ። አሁንም ዴ ስትሉ ኤ የሚል ሳውንድ ያለው ማለት ነው። ዴድ ማለት ደግሞ የሞተ ማለት ነው። ኦኬ ይችኛዋስ ሄድ ሄድ ማለት ደግሞ ጭንቅላት ማለት ነው። ኦኬ ይችኛዋስ ስዌት ስዌት ማለት ደግሞ ላብ ማለት ነው። ላብ ግን ስዊት ከሚለው ጋር እንትን እንዳይልባችሁ። ስዊት SWEET ከሆነ ጣፋጭ ማለት ነው። SWEAT ከሆነ ግን ላብ ማለት ነው። ከሰውነታችን የሚወጣው ላብ ማለት ነው። በጣም አሪፍ። ኤን ጨረስን። አሁን ደግሞ ኦ እና ኦ አብረው ሲመጡ ምን አይነት ሳውንድ እንደሚሰጡ ላሳያችሁ ማለት ነው። ኦ ሁለት ሆነው አብረው ሲመጡ ኡ የሚል ሳውንድ ይኖራቸዋል። ለምሳሌ BOOK ቡክ ተብሎ ነው የሚነበበው። ቡክ። ኦኬ ቡክ ማለት መጽሐፍ ማለት ነው። ኦኬ እችኛዋስ ኩክ ማለት ማብሰል ማለት ነው። ኦኬ ፉት ማለት ደግሞ እግር ማለት ነው። ኦኬ እችኛዋስ ሉክ ማለት ደግሞ ማየት ወይም ደግሞ ተመልከት እንደ ማለት ነው። ስለዚህ ኦ ሁለት ሆነው አንድ ጋር ሲመጡ ኡ የሚል ሳውንድ ይኖራቸዋል ማለት ነው። ሶስተኛው ኦ እና ዩ አብረው ሲመጡ ደግሞ ኡ ወይም ደግሞ የሚል ሳውንድ ይኖራቸዋል ማለት ነው። ለምሳሌ ኩድ ማለት መቻል ማለት ነው። መቻል እዚህ ጋር ኤል ሳይለንት ነች፣ አትነበብም። ስለዚህ ኩድ ብለን ነው የምናነበው ማለት ነው። ይችኛዋስ ዴብል እዚህ ጋር ደግሞ የሚል ሳውንድ ነው ያላት። ደ ስንል የሚል ሳውንድ ነው ያለው ማለት ነው። በጣም አሪፍ። ይችኛዋስ ተች ማለት ደግሞ መንካት ማለት ነው። ኦኬ ይችኛዋስ ውድ እዚህ ጋር ደግሞ ኡ የሚል ሳውንድ ይኖረዋል ማለት ነው። ስለዚህ ኤል ሳይለንት ነች፣ አትነበብም። ውድ ብለን ማንበብ እንችላለን ማለት ነው። በጣም አሪፍ። ኦ እና ዩን ጨረስን።
አራተኛው ዩ አይ። ዩ እና አይ ደግሞ አብረው ሲመጡ ኢ የሚል ሳውንድ ይኖራቸዋል ማለት ነው። ለምሳሌ ቢልት ቢልት ብኢልት ቢልት ብኢልት ቢልት 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 ማለት የተገነባ ማለት ነው። ይሄ ፓስት ፎርም ነው። ቢውልድ ከሆነ መገንባት ነው። ቢውልት ሲሆን ደግሞ የተገነባ ይሆናል ማለት ነው። ይችኛዋስ ጊልት ጊልት ግኢልት ጊልት 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 ማለት ደግሞ ጥፋተኛ ማለት ነው፣ ወይም ጥፋተኝነት ማለት ነው። በጣም አሪፍ። ይችኛዋስ ኪልት ኪልት ክኢልት ኪልት 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 ማለት ደግሞ ብርድ ልብስ ማለት ነው። ብርድ ልብስ። በጣም አሪፍ። የመጨረሻዋ ኤ እና ዩ አብረው ሲመጡ ኦ ወይም ደግሞ አው የሚል ሳውንድ ይኖራቸዋል ማለት ነው። ለምሳሌ ኦተር ኦተር ኦተር። ስለዚህ አሁን እዚህ ጋር ኤ እና ዩን እንደ ኦ አድርጋችሁ ማንበብ ትችላላችሁ ማለት ነው። ኦተር ማለት ደራሲ ማለት ነው። ይችኛዋስ ታውት 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 ማለት ደግሞ አስተምሯል ማለት ነው። ቲች ማለት ማስተማር ነው። ይቺ ደግሞ የቲች ፓስት ፎርም ስለሆነች አስተምሯል ማለት ነው። አልጨረስንም። አንድ ጊዜ ልከልስላችሁና ሳውንዱን አብራችሁ ከኔ ጋር በሉት። ከዛም በኋላ ግልጽ ይሆንላችኋል ማለት ነው። ኦኬ፣ ከዚች ጋር እንጀምር። ዲኮዱን እናንተ ታደርጋላችሁ። እኔ ሳውንዱን ብቻ እንዴት እንደምትሉት አብሬ ልበልላችሁ። አብራችሁ ተለማመዱ ከኔ ጋር ማለት ነው። ብሬድ ብሬድ ዳቦ ማለት ነው። ዴድ ዴድ የሞተ ማለት ነው። ሄድ ሄድ ጭንቅላት ማለት ነው። ስዌት ስዌት ላብ ማለት ነው። ኦኬ፣ እዚች ጋር እንምጣ። ቡክ ቡክ መጽሐፍ ማለት ነው። ኩክ ኩክ ማብሰል ማለት ነው። ፉት ፉት እግር ማለት ነው። ሉክ 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 ተመልከት ማለት ነው። ኦኬ፣ ኦናዩ ኩድ ኩድ መቻል ማለት ነው። ዴብል 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 ማለት ደግሞ እጥፍ ማለት ነው። ተች ተች መንካት ማለት ነው። ውድ ውድ። ኦኬ፣ እዚች ጋር እንምጣ። ዩና አይ ደግሞ አብረው ሲሆኑ እንደ ኢ ይነበባሉ ብለናል። ስለዚህ ቢልት ቢልት የተገነባ ማለት ነው። ጊልት ጊልት ጥፋተኝነት ማለት ነው። ኪልት ኪልት ብርድ ልብስ ማለት ነው። የመጨረሻዋ ኦተር ኦተር ደራሲ ማለት ነው። ታውት ታውት አስተምሯል ማለት ነው። ጀማሪዎች ይህን ቻናል ሰብስክራይብ አድርጋችሁ በየቀኑ እንደዚህ አይነት ጠቃሚ ቪዲዮዎችን ተከታተሉ። ይሄ ቪዲዮ ይጠቅማቸዋል ለምትሏቸው ሰዎች ሁሉ ሼር አድርጉላቸው። ቀጣይ ደግሞ ሎንግ ቫውል ቲምስ የሚባሉትን አዘጋጅቼ አመጣላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ይብዛ።